ክረምትን በሀገር ቤት እስኪ ላሳያችሁ። ብዙዎቻችን ከአረብ ሀገር ተመልሰን ወይ ደግሞ ከብት እንጠብቃለን ወይም እንጀራ እንጋግራለን። መቼም ቤተሰቦቻችን እየሰሩ እያየን ጸጥ አንልም። እኔ ከቤተሰብ ጋር አልቀመጥም ምናምን እንዲያትሉ ልታው መቼም 3 ቀን የሚሆን 4 ቀን የሚሆን 5 ቀን የሚሆን ቤተሰቦቻችሁ ማየታችሁ አይቀርም። በዛች ቀናት ውስጥ አረብ ሀገር ስትጠገረሩት የኖራችሁት ለሌላ ሰው ማለት ነው፣ በገንዘብም ቢሆን ትዝ ይላችሁና እዚህ ስሩ የሚለው መንፈስ ነውና የሚጸናወታችሁ። ከነዛ መካከል እኔ አንዷ ነኝ። በሬን፣ በጌን፣ ፍየሌን አንድ ላይ አድርጌ ጥቅልል አድርጌ የመዳም ልጆች ስጠብቅ ነበር። እንኳን በሬና ፍየል አህያ ምናምን አልኩኝና አድርጌ እየጠበቅኩ ነው። እንግዲህ ይሄን እንዳይበሉ ክረምት ከመሆኑ አንጻር ማለት ነው እየጠበቅኩ እገኛለሁ። ግን አንድ ነገር እስኪ ልንገራችሁ። ብዙዎቻችሁ ከአረብ ሀገር ተመልሳችሁ ማለት ነው ቤተሰብ ጋር ለመቀመጥ ገና እንደ 3 ቀን 4 ቀን ገና እንዲሆናችሁ ግን አስቀድማችሁ የምትማረሩ ልጆች አላችሁ። እዚህ ጓደኛ የለች ጭር ያለ ምናምን እንደዚህ ያለ ሲያስጠላ ጓደኛሽ ሁልጊዜ እዛ መቼም ተዘፍዝፋ አልኖርም። ወይ አረብ ሀገር ናት፣ ወይ አግብታለች፣ ወይ ወልዳለች፣ ወይ ደግሞ የሆነ ቦታ ናት። በቃ ወይ በመንግስት ስራም ከሆነ ሌላ ሀገር ሄዳ ተቀጥራለች። እና ብዙዎቹ የሚሰደዱት ጓደኞቼ የሉ አገር ቤት የሚባል አንድ ጓደኛ የለኝም። አንዷም አረብ ሀገር ናት፣ አንዷም ደግሞ እንደዚህ ናት፣ አንዷም እንደዚህ። ከጓደኛ ጋር ራሳችሁን ከነጻጸራችሁ አረብ ሀገር በስብሳችሁ ነው የምትቀሩት። እና ምን ልላችሁ ፈልጌ ነው ኑ ወደ አገር ቤት ማለት ስሩ። እርግጥ ስሩ፣ ካልሰራችሁ እዚህ መኖር አይቻልም። ኑሮ ውድነቱ ምንም ጥያቄ የለውም። ኑሮ ውድነት አለ። ግን ደግሞ ሁልጊዜ ደግሞ ፈርታችሁት አይደለም። ሰርተውም 20 ዓመትም 30 ዓመትም የሰሩትም አሰራሩን ካላወቁበት 3 ዓመት የሰሩት ከ14 ዓመት ጋር ተመሳሳይ ላይፍ እየኖሩ እያየናቸው ነው። 2 ዓመት የሰሩትም እንደዚሁ ማለት ነው። እና ስራን እንዳያያዛችሁ ነው፣ ገንዘብ እንዳያያዛችሁ ነው። እናንተ ብቻ በሰው ተመርታችሁ አትምጡ። በራሳችሁ አስባችሁበት ከመጣችሁ ምንም ቢሆን አገር ቤት የማይኖርበት ምክንያት የለም። እኔ ፍየል እየጠበቅኩ መኖር አቅቶኝ መሰለሽ እንደ በግ እየጠበቅኩ መኖር አቅቶኝ መሰለሽ እንደ እንዳትሉ ደግሞ እኔ እንደዛ ሳይሆን እንደዚህ እንዳጋጣሚ ቤተሰብ ጋር ስትሄዱ ብትጠብቁ ምንም ማለት አይደለም። ቤተሰብ የምታሳርፉ እንጀራ ብትጋግሩ ወይም ደግሞ በግ ብትጠብቁ ፍየል ብትጠብቁ ይሄ ምንም የሚያዋርድ ነገር የለውም ማለት ነው። ብዙዎቹ ከአረብ ሀገር መጥቼ ፍየል ጠብቅ ነው በግ ጠብቅ ነው የሚሉ ስላሉ ማለት ነው። በአጠቃላይ አገር ቤት ስትመጡ ገንዘባችሁን ያዙ። እቃ ምን እናምጣ ምን እንበል ለምትሉ ልጆች ደግሞ እቃ ብታመጡም እኔ ሆነ ለመናገር እቃ ያን ያህል እንትን ይላችኋል ብዬ አላስብም። ማለት ቀረጽ ብትከፍሉ እንዲሁ ኋላ ቁጭ ስትሉ የምታርፉ በቀልባችሁ ርፍ ይላል። እርግጠኛ ነኝ ይዘታችሁ ልግዛው ብትሉ አገዙትም። እዛ ሆናችሁ ወይም ደግሞ ታማኝ ቤተሰብ ካላችሁ ታማኝ ወንድም እህት ካላችሁ ቢገዙላችሁ አሪፍ ነው ብዬ ነው የማስበው። እንደ ራሴ ስላየሁት ማለት ነው። እንደ ራሴ አይኖ ውድ ነው፣ በጣም ውድ ነው። ግን እቃ የለም የሚለው እቃ አለ። እቃው ግን ውድ ነው። ለማውጣት እስኪያስቡት የሆነ ነገር ለመግዛት 9,000 10,000 ትንሿ ነገር እንደዛ ሲሏችሁ እዚህ መታችሁ አሁን ይሄን አውጥቼ ደግሞ ለመልስ ሀገር ወደ አረብ ሀገር ልሄድ ነው ምናምን ብላችሁ ነው ራሳችሁ የምታጨናንቁትና እርግጥ እዛ ሆናችሁ የሚያስፈልግ ቤት ለገዛችሁ ደግሞ ብዙዎቻችሁ ቤት ገዝታችሁ አሪፍ ነው ብዬ አስባለሁ። በጣም ብዙዎቻችሁ ነው የምነግራችሁ ማለት ነው። በቃ ልክ እንዳረቦቹ በሩ ካልሆነልኝ ግድግዳው ካልሆነልኝ ይሄ ፎቶ በዚህ አድርጉልኝ ሶሻል ሚዲያ ላይ የምታወጡት አትበሉ። እንደ ራሳችሁ ኑሩ፣ እንደ አካባቢው ኑሩ። ለምሳሌ የምትኖሩበት ከተማ ይወስነዋል። አዲስ አበባ ከሆናችሁ እንደ አዲስ አበባ ከሰው እስኪ ላለማነስ እንደዚህ ስላልኩ ትላላችሁ። የሆነ ከተማ የሆነ በቃ ደሴ የምትኖሩ ከሆነ እንደ ደሴ የሆነ በቃ አይደል ዝም ብላችሁ የገጠር ከተማ ከሆነ ግን ብራችሁን አታፍሱበት፣ እዛ ቤት ላይ አታፍሱበት። በቃ ማለት መግባት መስራት እንዳለባችሁ ስሩ። ግን ደግሞ በቃ እንዳረቦቹ በሩ ካልሆነልኝ የውስጥ በር የውስጥ የውስጥ ቤት የምትሉ ልጆች አላችሁ። እዚህ ከመጣችሁ የሚቆጫችሁ ማለት ነው። ቤት ከሰራም ይቆጨኛል ታዲያ ባሰራበት በሩ ምኑ ምናምን ልትሉ ከዚያ የባሰ ነገሮች ብዙ ክፍተቶች እየኖሩ ነው የሚመጡት እዚህና ብራችን አጥፍተን ስራ ለመስራት ስናስብ እዚህ ከኔም ጨምረው መነግራችሁ ባይዘጉኝ እዚህ ስራ ለመክፈት ስታስቡ ትንሽ ብር አትበቃም። ትንሽ ብር የምትበቃ ነገር አይደለችም። ለምሳሌ 300,000 400,000 እዚህ ውል የላትም አሁን ላይ ሱቅ ልክፈት ብትሉ ማለት ነው። እንግዲህ የገጠር ከተማ ነው የምነግራችሁ። የገጠር ከተማ ማለት ከትልቅ ከተሞች ወጣ ስትሉ ማለት ነው።